ከሞቃዲሾ እስከ ሀርጌሳ ከጋርዌ እስከ ኪስማዩ ያለው የቀውስ ትስስር እንዲሁ በዘፈቀደ አልተመታም። የግብፅ የውጭ ጉዳይ ሚኒስትር በደር አብዱላቲ የሱዳን ጉዞ በምስራቁ ቀጠና ያልተሳካላቸውን ረብሾ የማደር ቅዠት በምዕራቡ ግንባር ለመድገም በማሰብ ነው። ሱዳን የትርምስ ማዕከል ለማድረግ ኤርትራም ግብፅም መለዮ ለባሾቻቸውንና የቀውስ ጦር አዝማቾቻቸውን ልከዋል። ከሰላምና ሰላም ብቻ ተርፋል የምትለው ኢትዮጵያ የሱዳን ቀውስ የመጀመሪያ ምዕራፎች ላይ ጠቅላይ ሚኒስትር አብይ ሁለቱን ተገዳዳሪ ኃይሎች ለማስታረቅ ከፍተኛ ጥረት አድርገው ነበር። የሱዳን ሕዝብ ጠቅላይ ሚኒስትሩም ሆነ የኢትዮጵያ መንግስት በሱዳን ቀውስ በሰላም እንዲቋጭ ላደረጉት ጥረት ምስጋና ችረዋል። ኤርትራ በሶማሊያ የአልሸባብ የሽብር ቡድንም ከመደገፍ ጀምሮ ድንበር የማትጋራትን ሶማሊያን ስታምስ ኖራለች። ኢትዮጵያ ላይ ግን ቀንከሌ ስትደክም ብትውልም ኢትዮጵያ የምስራቅ አፍሪካ ቀጠናን የልማት ትስስር በማድረጓ ምክንያት የጠመቀችው ቀውስ ማሳካት ተስኗታል። ካይሮ በሶማሊያ በስመ ሰላም አስከባሪነት የቀውስ ጌታ ለመሆን ያደረገችው ጥረት መክኗል። ሕዝብ ከፈንጂ እሳት ይልቅ የኢትዮጵያን የብርሃን ገመዶች መርጧል። እናም በቀጠናው የኢትዮጵያ ቀጠናዊ የጋራ ብልጽግና ሐሳብ ከግብፅና ከኤርትራ ከጋራ ጥፋት ፕሮጀክት ይልቅ ቅቡል ሆኗል።